አንዳንድ ድምጾች መጥተው ያልፋሉ፣ አንዳንዶች ግን ከሄዱ በኋላም በልባችን ውስጥ ይቀራሉ። ማዲንጎ አፈወርቅ ለኛ ዝም ብሎ ዘፋኝ አልነበረም፣ የናፍቆታችን የፍቅራችንና የሀገራችን ስሜት መግለጫ እንጂ። ዛሬ ይህን ድንቅ ድምጻዊ ካጣነው አመታት ቢቆጠሩም አሁንም ድረስ ግን በዝምታ ውስጥ የሚሰማን ታላቅ ትዝታ ነው። ማዲንጎ ገና በለጋ እድሜው ነበር ወደ ሙዚቃው ዓለም የገባው። በወታደራዊ ማርሽ ባንድ ውስጥ የመጀመሪያ ጉዞ የኢትዮጵያን ሙዚቃ አዲስ ከፍታ ላይ ያደረሰ ድንቅ ድምጽ እንደሚሆን ያኔ ማንም አልገመተም ነበር። ማዲንጎ ለጥበብ የነበረው ታማኝነትና ትህትና ሁሌም ሲወደስ ይኖራል። እንደ ጋዜጠኛ የማዲንጎን ሕይወት ስንመረምር ከጥበቡ በላይ የሰውነቱ ሚዛን ይገዝፋል። ማዲንጎ ለማንም የማይናገረው ግን በምስጢር የሚረዳቸው ብዙ ምስኪኖች ነበሩ። እጁ ለለጋስነት የተዘረጋ፣ ልቡ ደግሞ ለሰው ልጅ ፍቅር የተገዛ ነበር። ዛሬ ብዙዎቹ የሚያዝኑት ድምጹን ስላጡ ብቻ ሳይሆን ያን የመሰለ መልካም ሰው በመለየቱ ጭምር ነው። ማዲንጎ አፈወርቅ አካሉ ቢለየንም በስራዎቹ ግን ሁሌም ሕያው ነው። እናንተስ ከማዲንጎ ስራዎች ይበልጥ የምትወዱት የትኛውን ስራ ነው? እስኪ በኮሜንታችሁ አጋሩኝ። ይህን መሰል የታዋቂ ሰዎችን ታሪክ በጥልቀት ለመስማት ቻናሉን ሰብስክራይብ ማድረግ አይርሱ። ማዲንጎ አፈወርቅ ድምጽህ ለዘላለም በልባችን ይኖራል።